ማነው አሸናፊው? ከልብ የመነጨ ሰላምታችን ይድረሳችሁ የተከበራችሁ የአድማስ ዜና ተከታታዮች። አሜሪካ ፕሬዝዳንት ትራምፕን ዓለምን በፊርማቸው ያንቀጠቀጡ መሆኑ በካናዳ ሜክሲኮና ቻይና ጀምሮ ታሪፍ የመጫን አካሄዳቸው ዓለምን አዳርሶ ኢትዮጵያን ነካክተዋል። እርሳቸው ይህች ዕለት የአሜሪካ የነጻነት ቀን ናት ብለዋታል። የእኛን ኢንዱስትሪዎች ያቀጨጩትን፣ ስራችንን እየተሻሙትን፣ በቁም የበሉንን በሙሉ ከላያችን ላይ ያስወገድንበት ዕለት ነው ብለዋል። ከቻይና እስከ አውሮፓ ህብረት፣ ከፈረንሳይ እስከ ቬትናም፣ ከደቡብ አፍሪካ እስከ ኢትዮጵያ ምላሻቸው ወደ አሜሪካ እየጎረፈ ቢሆንም የቻይና ግብረ መልስ ግን እጅግ አስገራሚ ሆነዋል። ለመሆኑም በዚህ የትራምፕ ፊርማ ማን ነው አሸናፊው? እንደ በረከት የቆጠረችው ይህ ታሪፍ ቻይናስ ሚስጥሯ ምንድን ነው? ቻናላችን ሰብስክራይብ በማድረግ እንድትከታተሉን እንጋብዛችኋለን። በቀድሞው የባይደን አስተዳደር ከአገዋ ውጭ የተደረገችው ኢትዮጵያ አሁን ደግሞ 10 በመቶ ታሪፍ ይመለከትሻል ተብላለች። ኢትዮጵያና የአሜሪካ የንግድ ግንኙነት ጠንካራ የሚባል አይደለም። ሀገራት በኢኮኖሚ አቅማቸው እየተጠናከሩ ሲመጡ ከአሜሪካ ጋር ያላቸው የንግድ ግንኙነት ይበልጥ እየሰፋ የሚሄድበት አጋጣሚ አለ። እንደ ቻይና፣ ቬትናምና ደቡብ ኮሪያ ያሉ ሀገራት ከአሜሪካ ጋር ያላቸው የንግድ ግንኙነት እየሰፋ የሚሄደው ምጣኔ ሀብታቸው እያደገ በመምጣቱ ጭምር ነው። የአሜሪካ ኢኮኖሚ በዓለም ያለው ድርሻ ሰፊ መሆኑ አጠያያቂ አይደለም። በዚያ መጠኑ የዜጎች የመግዛት አቅም ከፍ ያለ በመሆኑ ፍላጎታቸው መጠኑም ከፍተኛ ነው። በዚህ መሰረት ነው ታዲያ ሀገራት ኢኮኖሚያቸው ሲያድግ ወደ አሜሪካ በሚልኳቸው ምርቶቻቸው ጠቀም ያለ ገንዘብ ገቢም ያገኛሉ። ይህ ገቢ ለምጣኔ ሀብታቸው እድገት ጠቃሚ ከመሆኑ ባሻገር ተጨማሪ አቅም እየፈጠረ የምርት ሂደታቸው ቀላልና ፈጣን ያደርገዋል። በዚህ ሂደት ግን አንድ ወሳኝ ችግር ተፈጥሯል። ይህም አሜሪካ አምርቶ መወዳደር እየተሳናት የሌሎች ሀገራት ምርት ተቀባይ በመሆኗ ነው። ታዲያ አንድ ሀገር ማምረት ካልቻለች በሂደት ሌሎች የሚያመርቱትን መግዛት እየተሳናት የሚሄድ መሆኑ ጥርጥር የለውም። ይህ የኢኮኖሚ ቀመር መሆኑ መዘንጋት የለበትም። የአሜሪካ ኢኮኖሚ ሸማችም አምራችም ያለበት ነው። በዚያ መጠኑ ግን የሸማቹ ቁጥር ላቅ ብሎ ይታያል። የሀገር ውስጥ አምራቾች ቢኖሩም እንደ ቻይና ያሉ በስፋት የዓለም ገበያ የተቆጣጠሩት ሀገራት በአሜሪካ ገበያ ያላቸው ድርሻ እየጨመረ መምጣቱ ከባድ ስጋት ፈጥሮ ቆይቷል። እንደ ቻይና አይነቱ ግዙፍ ኢኮኖሚ በቀላሉ የተመነደገው እንደ አሜሪካ ያለውን ሰፊ ገበያ በመጠቀም መሆኑም ጥርጥር የለውም። አሜሪካ ልክ እንደ ቻይና ሌሎች ሀገራት ሁሉ ምርቶችን አምርታ በሌላው ሀገር ገበያ መወዳደር ይቅርና በራሷ ግዛት እንኳን መወዳደር ተስኗት ቆይቷል። በአሜሪካ ምድር እንደ ቻይናና ቬትናም ያሉ ሀገራት የጫማ ምርት እኩል ዋጋ ያላቸው አይደሉም። የአሜሪካ የጫማ ምርት ይወደዳል። በሀገሪቱ ምርቶቹን ለማምረት ጥቅም ላይ የሚውሉ ግብአቶች ውድ ስለሆኑ በአሜሪካ የሰው ኃይል ክፍያው እጅግ ከፍተኛ ነው። እንደ ኤሌክትሪክ ያሉ ወሳኝ የኢነርጂ ግብአቶች ከሌሎች ሀገራት ጋር ሲነጻጸሩም እጅግ በጣም ውድ መሆናቸው ይታወቃል። የሀገሪቱ የአመራረት ዘዴም እንደ ቻይና፣ ቬትናምና ጃፓን ካሉ ሀገራት ጋር የሚነጻጸር አይደለም። እነዚህ ሁሉ ሲደማመሩ የአሜሪካንን ምርቶች ለኤክስፖርት ይቅርና ለዚያችው ለሀገር ውስጥም ውድ ያደርጋቸዋል። እናም የገዢው የትኩረት አቅጣጫ የአሜሪካንን ምርቶች ሳይሆን የሌሎች ሀገራትን ምርቶች መጠቀም ይሆናል ማለት ነው። በእነዚህ ሁኔታዎች አሜሪካ ከነጻ ገበያው ሜዳ ሙሉ በሙሉ ተሸንፋ መውጣቷን የትራምፕ የሰሞኑ የታሪፍ ፊርማ ሩጫ በሚገባ ያረጋግጣል። ቀረጥ ሳይጣል፣ ታሪፍ ሳይጫን፣ የኮታ እግድ ሳይኖር አንዱ ሀገር የራሱን ምርት በማምረት ብሎም ምርቶችን ወደ ሌላ ሀገር ወስዶ በመሸጥ የሚወዳደርበት አሰራር የነጻ ገበያ መርህ ነው። በምዕራቡ ዓለም አጋፋሪነት ሲመራ የነበረው ነጻ ገበያ ወይም ፍሪ ማርኬት የሚባለው በሚገባ የተጠቀመችው ግን አሜሪካ ሳትሆን ቻይና ነች። ለዚህ ነው አሜሪካ ቻይናን የምትፈራ። እነዚህ ሀገራት አሜሪካንን በነጻ ሜዳ አሸንፈዋል። ማለትም ከቻይና ጎራ የተሰለፉ በበርካታ መጠን አምርተው ለዓለም ገበያ የሚያቀርቡ ፕሮዲሰርስ ማርኬት ያላቸው ሀገራት ማለት ነው። አሜሪካ በዚህ የነጻ ገበያ ውድድር ብትሸነፍም መሪዎቿ ሽንፈታቸው ዋጥ አድርገው ቀጥለው ታይተዋል። ይህ ጉዳይ ታዲያ ለዓመታት ሲያብከነክናቸው የቆዩ ትራምፕ የለም ነገሮች በዚህ መልኩ መቀጠል የለባቸውም፣ እኛ የሰው ገበያ ከምንሆን ይልቅ እኛው ገበያው እኛው መጠቀም አለብን በማለት የታሪፍ ማዕት እየቆለሉ ይገኛሉ። ትራምፕ ትናንትና ይህንን በዓለም ሀገራት ላይ የጫኑት ታሪፍ የአሜሪካ የነጻነት ቀን ሊብሬሽን ዴይ ሲሉ ጠርተውታል። ትራምፕ 10፣ 20፣ 25 እያሉ እስከ 54 በበርካታ ሀገራት ላይ በመቶኛ የታሪፍ ጭማሪ አድርገዋል። የመጨረሻው ውጤቱ ግን አሜሪካ ራሷን ጨምሮ የሚጎዳ ስለመሆኑ እየተነገረ ይገኛል። በመጀመሪያ ደረጃም የትራምፕ አጠቃላይ እርምጃ የዓለም ኢኮኖሚ እድገት በተወሰነ መጠን የሚያወርደው ይሆናል። አሜሪካ የዓለም አካል በመሆኗ አጠቃላይ የዓለም ኢኮኖሚ መዋዠቅ ዳፋው ለራሷ ለአሜሪካው ጭምር የሚተርፍ መሆኑ አይዘነጋም።
ይህ አንደኛው ነጥብ ነው። ፕሬዝዳንት ትራምፕ በዚህ ወደ አሜሪካ በሚገቡት የሀገራት ምርቶች ላይ የጣሉት ታሪፍ የአሜሪካ ምርቶች በአሜሪካ ገበያ ውስጥ እንዲሸጡ ለማድረግ ያለመ ቢሆንም እስከ 100 በአሜሪካ ግብአት አቅራቢነት ተመርቶ አልቆ ለገበያ የሚቀርብ ምርት ግን የለም። ይህ በማንኛው ሀገር ውስጥ የለም። አንድ ተሽከርካሪ ለማምረት ከባትሪ እስከ ልዩ ልዩ ምርቶች በክፋል ተመርተው ወደ አሜሪካ የሚገቡ ከተለያዩ ሀገራት ናቸው። የትኛው ሀገር በሚያመርተው ምርት ላይ 100% ግብአቶች የራሱ ብቻ በባለቤትነት አይጠቀምም። አንዱ ሀገር ያላለቀ ምርት አምርቶ ለገበያ የሚያወጣው ብዙ ግብአቶችና ከፊል የተመረተ ግብአቶች ከሌሎች ሀገራት ኩባንያ ሸምተው ነው። ይህ ያለና የነበረ ዓለም አቀፍ የግብይት ሰንሰለት ነው። የትኛው በዚህ ፕላኔት ያለ ሀገር ከዚህ የንግድ ስርዓት ውጭ መሆን አይችልም። እናም ትራምፕ ታሪፍ የጫኑት የአሜሪካ ኩባንያ ለሚያመርቷቸው ምርቶች ግብአቶች ጭምር በሚያቀርቡት የውጭ ሀገራት ኩባንያ ጭምር መሆኑ ይታወቃል። ይህም ዞሮ ዞሮ በታሪፍ ገቢራዊነት ታድጋላችሁ፣ ትመነደጋላችሁ የተባሉት የአሜሪካ አምራች ኩባንያ መልሶ ፈተና ውስጥ የሚከት መሆኑ ጥርጥር የለውም። የአሜሪካ ታሪፍ በአሜሪካ ኢኮኖሚ ውስጥ ግሽበትን በማጣጣል የኑሮ ውድነቱን ሊያስከትል ይችላል የሚል ስጋትም ተደቅነዋል። በአሜሪካ ኢኮኖሚ ውስጥ የኑሮ ውድነት ከዓመት ዓመት እየተባባሰ ይገኛል። ታሪፎች በአጠቃላይ በአሜሪካ የሚሸጡ የውጭ ምርቶች ላይ የዋጋ ጭማሪ ያስከትላሉ። ለህብረተሰቡ በርካሽ ዋጋ ሲያቀርቡ የነበሩ እንደነ ቻይና፣ ጃፓን፣ ደቡብ ኮሪያ፣ ቪየትናም፣ ካናዳና ሌሎች ሀገሮች ምርቶች አሁን በአሜሪካ ሱፐር ማርኬቶች ውስጥ በቀደመው ዋጋ አይገኙም። የዋጋ ጭማሪያቸው የተጣለው የታሪፍ በመቶኛ መሰረት ባደረገ መልኩ እየተደመረባቸው የሚሸጡ ናቸው። ለምሳሌ አሜሪካ በኢትዮጵያ ምርቶች ውስጥ 10% ጭማሪ ስታደርግ በአሜሪካ ምርቶች ላይ 1/100 ወይም 1 ብር በአሜሪካ ምርቶች ላይ ጨመረ እንደማለት ነው። የአሜሪካ ምርቶች ቀድሞውንም ውድ መሆናቸው አይዘነጋም። እናም እያንዳንዱ አሜሪካዊ ትራምፕ ለጣሉት ታሪፍ በመቶኛ ተጨምሮ እየከፈለ ምርቶች መሸመት ግድ ይለዋል። ይህ ይሆናል ወይ የሚለው ጥያቄ መነሳት አለበት። የአሜሪካው ዜጋ የመግዛት አቅም ተጠናክሮ የዋጋ ልዩነት ቢፈጥር ያን ያህል የመረረ አይሆንም ነበር። ነገር ግን የኑሮ ውድነቱና የአሜሪካዊው ዜጋ የመግዛት አቅም እየተዳከመ ከመምጣቱ አንጻር የኑሮ ውድነቱ አሳሳቢ ሆኗል ማለት ነው። ይህ ከሆነ ታዲያ የትራምፕ አስተዳደር ተቀባይነት በምን መልኩ ሊቀጥል ይችላል የሚለው ጉዳይ ከወዲሁ እያነጋገረ ነው። ትራምፕ ግን ለሶስተኛ አሜሪካ እንገዛለሁ እያሉ ነው። ጣጣው በዚህ አያበቃም። የታሪፍ መጫን ጉዳዩ ሌላ ምሰሶ አለው። አሜሪካ ላይ አንድ 10 ነገር ኮሽ ካለ የዓለም ኢኮኖሚ ላይ ለውጥ መታየት ይጀምራል። እያንዳንዱ ሀገር ኢኮኖሚ በአንድም ይሁን በሌላ መልኩ ከአሜሪካ ጋር የተሳሰረ በመሆኑ አሜሪካ በግሏን በምትጥለው ማዕቀብ የሚደርስበት ጉዳት ቀላል አይደለም። በፈረንጆቹ 2008 የዓለም ኢኮኖሚ ቀውስ የተነሳው በአሜሪካ ኢኮኖሚ ውስጥ በተፈጠረው ዘርፈ ብዙ ችግር መሆኑ አይዘነጋም። በዚህም ከአውሮፓ እስከ ቻይና ያለው ኢኮኖሚ ተናውጧል። ይህ ዓለም ከአሜሪካ ኢኮኖሚ ጋር ያለው ትስስር በግልጽ የጥገኝነት ማዕቀፍ ውስጥ እንዲገባ አድርጎ ሰንብተዋል። የ2008ቱ ቀውስ መነሻ የአሜሪካ የፋይናንስ ተቋማት ቀውስ ነው። አሁን በአሜሪካ ታሪፍ የተገደለው ዓለም እርስ በርሱ መፈላለግ ሊጀምር ነው። ታዲያ ሳውዝ ሳውዝ ኮርፖሬሽን የሚለው የብሪክስ መርህም እዚህ ይመጣል። ሁሉም እያመረተ ምርቱን ለመሸጥ የአሜሪካንን ገበያ ታሳቢ ከማድረግ ይልቅ አንዱ ሀገር ከሌላው ጋር የመገበያየት ሂደት ውስጥ ይገባል። በዚህ ሂደት የአሜሪካን ዓለም አቀፍ የኢኮኖሚ ተጽዕኖ ሊወርድ ይችላል ተብሏል። ከዚህ ባለፈ የትራምፕ ታሪፍ የአሜሪካ ወዳጆች ወይም አሊያንስ የሚባሉት ጭምር ይመለከታል። የአሜሪካ ምንጊዜም አጋሮች ነን ብለው የሚያስቡት አውሮፓውያን፣ ካናዳ፣ አውስትራሊያ ሳይቀሩ በዚህ የታሪፍ ቅጣት ውስጥ ተካተዋል። ይህም አሜሪካና የአሜሪካ ወዳጅ ነን በሚሉ ሀገራት መካከል የሚኖረው ግንኙነት ከፍ ያደርገዋል ማለት ነው። በእንደዚህ አይነቱ የቀድሞው ወዳጆች ግንኙነት መላላት ውስጥ ነጥሮ የሚወጡት እንደ ቻይና፣ ሩሲያ ያሉ ሀገራት መሆናቸው መዘንጋት የለብንም። የዩክሬንና ሩሲያ ጦርነት ተከትሎ እነዚህ ሀገራት እንደውም ቀድሞውንም የእርስ በርስ ግንኙነታቸው አጠናክረዋል። ቻይናን በጠላትነት ሲመለከቷት የቆዩ ጃፓንና ደቡብ ኮሪያ የትራምፕን ታሪፍ ተቀጥሎ ቁጭ ብለው መነጋገር ጀምረዋል። የዩክሬንና ራሲያ ጦርነት ተከትሎ አሜሪካ ከአጋሮቿ አውሮፓውያን ጋር በመሆን ሩሲያ ላይ በርካታ ዙር ማዕቀብ በመጣሏ ምክንያት ያልታሰበ የኢኮኖሚ የኃይል አሰላለፍ ተፈጥሯል። ይህንን ተከትሎ የሩሲያ ቻይናና ህንድ የኢኮኖሚ ትስስር ከምንጊዜውም በላይ የተጠናከረ ቀጥሏል። በአሜሪካ የተገፋችው ካናዳ የአጋር ያለህ እያለች ነው። ፊቷንም ሌላኛው የአሜሪካ ታሪፍ ሰለባ ወደ ሆነው አውሮፓ በማዞር ላይ ናት። እነዚህ ሁሉ መጠራጠሮችና መሳሳቦች ከአሜሪካ ውጭ የሆኑ አዳዲስ ችግሮችን የወለዷቸው ስብስቦች ናቸው።
አሜሪካንን ማዕከል ያደረገው የዓለም ኢኮኖሚ ቅኝት እንደ ቀደመው ጊዜ የሚቀጥልበት እድል ጠቧል። አሜሪካ በራሷ ጊዜ ራሷ ከፈጠረችው የነጻ ገበያ ስርዓት ጨዋታ ተሸንፋ መውጣቷን የሚናገሩ አሉ። ከዓመታት በፊት ራሷ ባስቀመጠቻቸው የዓለም ነጻ ገበያ ህግጋት መሰረት ኮታ ማስገባት፣ ታሪፍ መጫን ክልክል ነው። ነጻ ገበያ ማለት የገበያው በፖለቲካ ጣልቃ ገብነት የሚመራ ሳይሆን ገበያው ራሱ ዳኛ ሆኖ የሚመራው ማለት ነው። የአቅርቦትና የፍላጎት ጉዳይ በራሱ ተፈጥሯዊ ህግ የሚዳኝበት ነው። የዚህ አይነቱ ዓለም አቀፍ የነጻ ገበያ ስርዓት አቀንቃኝና አድራጊ ፈጣሪ አሜሪካ ነበረች። ይህንን ስርዓት ተጠቅመው አሜሪካንን በዓለም አደባባይ የረቱት ደግሞ ቻይና፣ ደቡብ ኮሪያ፣ ቪየትናምና ጃፓንን የመሳሰሉ ሀገራት ናቸው። እዚህ ውስጥ አፍሪካ የለችበትም። አሁን በቀደመውን ጊዜ ከጥሬ ዕቃ አቅራቢነት ያለፈ ሚና የላትም። ያም ሆኖ የተወሰኑ የአፍሪካ ሀገራት ከአሜሪካ ጋር ያላቸው የንግድ ግንኙነት የተጋነነ ባይሆንም ምንም አይልም ሊባል የሚችል ነው። ኢትዮጵያ የዚሁ የፕሬዝደንት ትራምፕ የታሪፍ ሰለባ ሆናለች። ኢትዮጵያ ወደ አሜሪካ የምትልካቸው ምርቶች የግብርና ውጤቶች፣ ቡና እንዲሁም ጨርቃ ጨርቅ ናቸው። ከቀረጥ ነጻ በሚል የሚታወቀውን የአጎዋ ዕድል በመጠቀም መሰረታቸው ኢትዮጵያ አድርገው የቻይናና የሌሎች ሀገራት ኩባንያዎች ምርቶቻቸው ከቀረጥ ነጻ ወደ አሜሪካ ይልኩ ነበር። ሆኖም የትግራይ ጦርነት ተከትሎ የባይደን አስተዳደር ኢትዮጵያ ከዚህ የአጎዋ ፕሮግራም በማስወጣት በዚሁ አቅጣጫ ያለው ፋይል ተዘግቷል። እንደ ቢቢሲ ዘገባ ከሆነ ኢትዮጵያ በአውሮፓውያን 2021 የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት እነዚህ ውስጥ ዋነኞቹ መሆናቸው ይታወቃል። ለቻይና መሪ ይህ የአሜሪካ ታሪፍ ስጦታ ነው ወይስ ምርዶ? ትራምፕ ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ 54 በመቶ ታሪፍ ጥላለች። አሜሪካ ከጣለቻቸው ታሪፎች አንደኛው ትልቁ ከመሆኑ ጋር ተያይዞ የአሜሪካ ገበያ ላይ የተሰማሩ የቻይና ኩባንያዎች እንደሚጎዳ ምንም ጥርጥር የለውም። ታዲያ ፕሬዝዳንት ሺ ጂንፒንግ ቻይና ከሌላዋ የዓለማችን ሀያል ሀገር አሜሪካ ጋር በመወዳደር የነጻ ንግድ ሻምፒዮን ሆነዋል። ባለፈው ሳምንት ፕሬዝዳንት ሺ ከአውሮፓ የመጡትን ጨምሮ ከትላልቅ ዓለም አቀፍ ኮርፖሬሽኖች ዋና ስራ አስፈጻሚዎች ጋር መክረው ነበር። እዚሁ ላይ ነው እንግዲህ ምስሉ ግልጽ የሆነው። በትራምፕ ስር ያለችው አሜሪካ ቀውስ፣ የንግድ ትርምስ፣ ግለኝነት ያተኮረ ብሔራዊ ጥቅም የሚለውን ያሳያል። በሌላ በኩል ደግሞ የቻይናው ሺ ሀገር መረጋጋት፣ ነጻ ንግድ እንዲሁም ዓለም አቀፍ ትብብርን የምትወክል ተደርጋ ታይታለች። የትራምፕ ታሪፍን ለመጣጣል የቻይና መንግስት ሚዲያዎች ተደራጅተው አሁን ትራምፕ ላይ ተነስተዋል። ዩናይትድ ኪንግደም ይህ ታሪፍ ባያስደስታትም እፎይታ የፈጠረ ይመስላል ትላለች። ህንድ ተጽዕኖዎችን ብትፈራም አንዳንድ የኢንዱስትሪ ዘርፎች ተስፋን ሰንቀዋል። ህንድ ከካናዳ፣ ከሜክሲኮ ወይም ከአውሮፓ ህብረት በተለየ ሁኔታ ከትራምፕ ጋር የመቻቻል ዘዴ በመከተል ከአሜሪካ ጋር የሁለትዮሽ ስምምነት ላይ ለመድረስ እየተደራደሩ ነው። ይህ የትራምፕ ታሪፍ ደቡብ አፍሪካ ቅጣት ነው ብላለች። የትራምፕ አጸፋዊ ታሪፍ በበርካታ የአፍሪካ ሀገራት ላይ አነጣጥሮ ቆይተዋል። ከእነዚህ መካከል ደግሞ 30 በመቶ በደቡብ አፍሪካ እንዲሁም 50 በመቶ በሌሴቶ ላይ ተጥለዋል። ታዲያ ከአፍሪካ እስከ ቻይና፣ ከሩሲያ እስከ ህንድ ይህ ታሪፍ ቅጣት ነው እያሉ እያጣጣሉት ነው። ቀጣይ ምን ይወልዳል? አብረን የምናየው ጉዳይ ይሆናል። ሰላም ለህዝባችን፣ ሰላም ለሀገራችን። አበቃን። ቸር ያሰማን።